ሁሌ እንታገላለን ግን ደግሞ ኑሯችን ጠብ አይልም። ለምን ይሆን? የሰው ልጅን የገንዘብና የኑሮ ችግር ለመፍታት ኢስላምን የሚያህል መፍትሄ ያለው እምነት ከየት ይገኛል? በእድሜ ዘመናችን ልንፈተንባቸው ከምንችል ጉዳዮች መካከል አንዱ የገንዘብ ችግር ነው። ይህን ችግር ለመፍታትም ኢስላም ሁነኛ መፍትሄዎችን አስቀምጧል። ተግባራዊ ማድረግ ደግሞ ከኛ ይጠበቃል። የመጀመሪያው ጉዳይ በአላህ ሱብሓነሁ ወተዓላ ላይ ሊኖረን የሚገባው መተማመን፣ ተወኩል እናም ትዕግስት ወይም ሶብር ነው። የገንዘብ ችግር ከአላህ ዘንድ የመጣ ፈተና እንጂ ቅጣት ወይም እርግማን አይደለም። አተን እንደቆየን ደግሞ እናገኛለን። ተወኩልና ሶብር ግን መቼም ሊለየን አይገባም። ሌላው ገንዘብን ከሐራም ማስወገድና የሪባ ወይም ወለድ ብርን አለመጠጋት ነው። ሐራም ከሆኑ የሥራ ዘርፎችና ከወለድ የሚገኝ ገንዘብ የዱንያን በረካ ያሳጣል። በአቅም ልክ ሰደቃ መስጠት፣ የአላህን እገዛና አጋርነት መጠየቅና ዱዓ ማድረግም የገንዘብ ችግርን የመፈወስ አቅም አላቸው። ከዛ ባሻገር ህይወትን በሚዛንና በሂሳብ መኖር ይገባል። አብሽሩ፣ አላህን እንያዝ፣ በችግር አንረታም።